መንግሥተ ሰማያት የማያስገቡት አምስቱ ውሾች የተባሉት ታላላቅ ኃጢአቶች የትኞቹ እንደሆኑ ስንቶቻችሁ ታውቃላችሁ? አዎ በራእየ ዮሐንስ ምዕራፍ 22 ቁጥር 15 ላይ ተጠቅሰው የሚገኙት እነዚህ አምስቱ ውሾች የሚባሉት ኃጢአቶች የእግዚአብሔርን መንግሥት የማይወርሱ አምስቱ ኃጢአቶች፣ አንደኛ ስራየኛ ወይም መተተኛ ወይም ደግሞ አስማተኛ። ይህም ማለት በሰው መብል ላይ እንዲሁም ደግሞ በመጠጥ ላይ መድኃኒትን የሚጨምሩ የድግምት የመተት የጥንቆላ ሥራን የሚሰሩ ማለት ነው። ሁለተኛ ሴሰኛ፣ ይህም ቅንዝረኛ፣ አመንዝራ፣ ዝሙተኛ፣ በአንድ ሴት የማይጸና በአንድ ወንድ የማትጸና ተብሎ ይወሰዳል። ሦስተኛ ነፍሰ ገዳይ፣ የሰውን ደም የሚያፈስ እህቱን፣ ወንድሙን፣ ቤተሰቦቹን፣ ወዳጁን የሚያማ ሁሉ በዚህ ይካተታል። አራተኛ ጣዖት ማምለክ፣ ጣዖት አምላኪ ማለት ነው። ይህም ማለት ከአንድ እግዚአብሔር ውጪ ሌላው ነገሩ በሙሉ አምላኩ የሆነለት ሰው ማለት ነው። አምስተኛ ሐሰተኛ ምላስ፣ ይህም ማለት ውሸትን የሚወዱ በሐሰት ሥራ ራሳቸውን ከፍ ከፍ የሚያደርጉ ሌባ፣ አጭበርባሪ፣ ያልዘሩትን ማጨድ የሚወዱ ማለት ነው። ወገኖቼ እኛ የትኛው የውሻ ባህሪ ነው በሕይወታችን የነገሰብን? አንዱ፣ ሁለቱ፣ ሦስቱ ወይስ አጠቃላይ አምስቱም? እስኪ ራሳችንን ቀስ አድርገን እያየን እንመርምረው። ውሻ ያሰኘንን ኀጢአት በንስሐ አጥበን ከውሻነት ወደ ሰውነት እስኪ እንመለስ። ሞታችን መቼ እንደሆነ አናውቅምና።